ጥላሁን አይነት ተፋተሮች የውሸት ብልጽግና ስታ ሁሉ ገበናቸውን እዚህ ጋር ቁጭ አድርገን እንነጋገራለን። ስለዚህ ይህችን ልጅ የምትመክሯት የምታውቋት ሰዎች ካላችሁ አሁኑ ሼር አድርጉላት፣ ወደዚህ ትምጣ። ስለዚህ አሁን ቀጥታ ላሊበላን የሚመለከት ጉዳይ ስላለ ይሄ ጉዳይ ከላሊበላ ከተማ ጋር በተለይም ከላስታ ላሊበላ ጋር ከዛ ቅዱስ ስፍራ ጋር ምንም አይነት ግንኙነት እንደሌለው አካባቢው ላይ በደንብ ዲቴይል መረጃ ያላቸው ልጆች መረጃውን ያቀርቡ። እስከዛ ለልጅቷ ሼር አድርጉላት፣ ትምጣና ትነጋገር። አይ ማትል ከሆነ ግን ቲክታከሮች ገና እየተያዘላቸውን ያለውን በጀት ነገ ከነገ ወዲያ በጀት ተይዞላቸው ምን ሊሰሩ እንዳሰቡ ሁሉ እናውቃለን። መልእክት ያደረስናቸው የሰሙን ከዛ ጉዳይ የታቀበዋሉ፣ በዛው መንፈስ ያሉ አሉ። ስማቸውን እየጠራን ዝርዝርን የምንናገረው ዛሬ። ስለዚህ ጆርፍ ጋር ያለውን ነገር ክሊር እንዲያደርጉላ ከዛ በኋላ ያለውን ነገር ግን እኛ እናስኬዷለን። ይህ ልናገር ድምፅ ይቆራረጣል። መጀመሪያም ጥሪ አድርገን ፋጭት የሚለውን ከላይ ያሉት እኔ ጋር ማለት ስለማልችልም መጀመሪያም ከመጀመሪያችን በፊት ጥሪ ሞገስ ይሰጣል። ጥሪ እንዲደረግላት አድርገን ነበር፣ አልመጣችም። ስልክም እንዲደርሳት ቪዲዮም እንዲደርሳት መልእክቱ ለምን እንደሆነ እኔም በሰው እንዲደርሳት በ3-4 ሰው ልክ ያለው የሚቀርባት ዳኒ ሮያለዋ እሱ ለመጀመሪያ ቲክታክ ላይ የምናውቀው በሱ መንገድ ነው። ለሱ ሁሉ ሼር አድርጌ ጽፌ በሰው እንዲደርሳት ሁሉ አድርጓል። ለሱም ልኮላታል። ፋጭት ልጅቷን ታውቃታለህ? እንደዚሁ ሚዲያ ላይ ምናምን ስልክ ቁጥሩ አለ? አረ ፎሎ ራሱ አይደለንም ከኔ ጋር። ቢኒያም የሚባለውን አብሮ እዛ ትወና ላይ የሰራው ልጅ ታውቀዋለህ? አላውቀውም። እሷ ብቻ ሳትሆን ልጁንም ሸር አድርጉለት። የሁለታቸውም ናቸው ተጠያቂ በዚህ ጉዳይ ላይ። ከእኔ ጋር የተገናኘው ቪዲዮውን ሪፖስት አድርጌውን ያገኙት አሁን ገብቼ ቼክ ሳደርግ መልዕክቱ ምናምን አላየሁትኝም። ጀስት ጓደኞች ሁለቱንም አታውቃቸውም? የስልክ አድራሻ የለም? ማውቃቸው ሚዲያ ላይ ነው ቪዲዮቸውን ምናምን እንደዚያ ያለው። አንዳንድ ለምን እንዲያስገቡ አላውቅም። እኔ ላይቭ ላይ ምናምን ነበርኩኝ ጌም እየተጫወትኩኝ ትፈለጋለህ የጽጌ ሮያልን ቪዲዮ ኮሜንት ጽፋለሁ የሆነ ነገር ምናምን ሲሉኝ ኮሜንት አድርገሃል አንተ? ኮሜንት አይደለም ያድርጌ ሪፖስት አድርጌው ያገኘሁትኝ። እሱን ደግሞ ሪሙቭ አደረጉትኝ። ሪፖስት አንተ አማራ ነህ? አማራ ነህ? አይዋ የጎጃም ልጅ ነኝ። ፉጨት እኮ እነ የኔ ሰው ጋር ድራማ የሚሰሩት ናቸው የጎጃም ልጆች። ኦኬ ፎሎ ባክ አድርጌያለሁ። ለምን እንደተሰራና ለምን እንትን እንዳለችው አላወቅም ነበር። አይ ኖ እኔ ዝም ብዬ ቪዲዮውን ሲጀመር መልዕክቱ ምንም እንደሆነ አይሉን አላየሁትኝም። እንደ ሙቪ ምናምን ስለምትሰራ የሆነ ከዚህ በፊትም እንደዚህ አንድ የቤተክርስቲያን አማራ ከሆንክ እኔ አሁን አማራ ከሆንክ የለበሰችው ለሌላውም ትምህርት አንተ ማፋጠጥና ወደ ሌላ ነገር እንድትሳጣ ፈልጌ አይደለም። አማራ ከሆንክ የለበሰችውን አለባበስ ትወናውን ይዛው የመጣችው ካራክተር በአጠቃላይ ማህበረሰብን የሚያቆሽሽ ነው። እንዴት አልተረዳውም አንተ ሪፖስት ስታደርገው ወንድም? ኖ ጆካ እኔ ሲጀመር ቪዲዮውን ጨርሻ አላየሁትኝም። ጀስት ሳየው ሙዚቃውን ነው መጨረሻ ላይ ልጅቱን አዝላ ከጎጆ ስትወጣ ምናምን ያየሁትኝ። ሜክ ያደረገችው የራሷ የሆነ ካራክተር ነው ያላት የመሰለኝ እንጂ እንደዚህ የልመና ድምፅ ማሰማቷ ምናምን እዚህ ስታወሩ ተጠርቼ መጥቼ ስታወሩ ሰምቼ ሂጄ ቪዲዮውን ድጋሜ ሳየው ነው እንትን ያለ ቪዲዮውን የተረዳሁት ማለት ነው። ናሆሚት ምናምን የሚባሉ ጓደኞች አሉኝ እኔ ፍሬንዶች፣ እነሱ ኮሜንት ምናምን አድርገው ምናምን አገኟቸው አሁን ላይ። ለዛ ደግሞ ያው ሳላስተውል ሪፖስት ስላደረኩትኝ ይቅርታ ማለት የምፈልገው እንጂ እኔ ራሱ ከእናንተ ምን እኔ ጭራሽ ማድረግም አልፈልግም ላደረገውም አልችልም። ስለዚህ አዋሽ ከሆነ ሜቢ ሪፖስት ማድረግ ይቅርታ ማለት ነው። ጥፋት ነው፣ እሱ ጥፋት ነው። ባለማወቅ ነው፣ አልተረዳኸውም። ችግር የለውም። ግን አሁን የምታውቋት ሰዎች ሸር አድርጉላት፣ ደውሉላት። ታውቃላችሁ፣ እየሰማች ነው። እንኳን ይሄን ቀርቶ ገና በኮሜንት ስትሰደቡ ሁሉ አውቃለሁ። ኢትዮጵያ ያላችሁ ቲክታከሮች አካውንታችሁ ምን ያክል እንደምትፈሩት አውቃለሁ። አሁን ተደብቃችሁ አስመስላችሁ ማለፍ አይደለም። ፌመስ የምትባሉ የኛ ልጆች
እስከ ዛሬ ማንም ባልነቃበት ትልልቅ ወንድሞቻችን ከኛ በእውቀትም በታሪክም በተለያየ ነገር ብዙ ስራ የሚሰሩት ሁለቱ ትልልቅ ወንድሞቻችን በደንብ ገልጸውት አልፈዋል። ግን ፊልምም ላይ በሰራተኝነት እንደዚህ የተለያየ በአራቱም አካባቢ ላይ የተለያየ የንግግር እንትኖች አሉ። እነዛን በመጠቀም የሚሰሩትን ነገሮች ሁሉ እነዛ ውስጥ በስፋት ከመግባታችን በፊት ልጅቷን ሸር አድርጉላት ትምጣ። መተሽ ከሆነ በፌክ አካውንት እያዳመሽ ከሆነ እሺ ነይና ግቢና ሀሳብሽን ስጪ። የአንቺ ብቻ ሳይሆን ያለፉ ነገሮችንም ስለምናነሳ ዛሬ ወደ ሀሳባችን እንገባለን። ነይ ግቢ። እሺ ከጨረስ መውረድ ይችላል። መውረድ ትችላለህ አንተ። ሞገስን ከላይ አድርጉት። መልካም። እሺ እኔ የምጀምረው አሁን ጓደኛዬ ካነሳው ሀሳብ ነው። ራሳችንን እያጠቃን ራሳችን ላይ እየተኮስን ያለ ነው ራሳችን ስለሆን አብዛኛው ብዙ የአማራን ባህል የአማራን እሴት የሚያቆሽሹ ነገ መልሰው የሚረግጡ የሚሰድቡንን ሰዎች አይዞህ በርታ እያልን በመደገፍ በገንዘብ ሳይቀር በመደገፍ እያበረተናቸው ስም እየሰጠናቸው ታዋቂ ካረግናቸው በኋላ የምንረገጠው እኛን እና አሁን ወንድሜ ሳያውቅ ያደረገው ነገር ሁሉም አማራ እያደረገ የሚገኝ ነገር ነው። ስለዚህ ከዚህ በኋላ ሁሉም ሰው የራሱን ሰው ለይቶ ሊያውቅ ይገባል፣ ሊለይ ይገባል። ነገ ብልጽግና ተጠቅሞባቸው እኛን የሚረግጡንን ስምና ዝና ያላቸው ወይ ደግሞ ከፍተኛ ተከታይ ያላቸው ሰዎችን ለይቶ ሊያውቅ ይገባል። የከሌ ማለት አልፈልግም፣ ግን አሁን ላይ በሀገሪቱ አሉ የሚባሉ ወይ ደግሞ ቀዳሚ ናቸው ብዙ ተከታይ ያላቸው የሚባሉ ቲክታከሮች ሳይቀር የኛው ማህበረሰብ ነው ሆ ብሎ ያገዘፋቸው መልሰው እኛን እየመቱን ከብልጽግና ጋር በቀጥታም በተዘዋዋሪ እየተገናኙ እየመቱን እያደቀቁን ባህላችን የበረዙ ያሉት ወደ ግለሰብ አልገባም። ቅድም እንዳልኩት ችግሮች ወንድሜ ሙሉጌታም ወንድሜ አዲሱም አንስተዋቸዋል። ችግሮቹን ምን እንደተፈጠሩ እኔ አጠር አድርጌ ባህልን፣ እሴትን፣ ማንነትን ከእንደዚህ አይነት ስልታዊ ብረዛዎች እንዴት መጠበቅ እንችላለን የሚሉትን ጉዳዮች አነሳለሁ ማለት ነው። አንድ ማህበረሰብ በጦርነትና በኢኮኖሚ ከመጫን ከማጥፋት ጎን ለጎን ታሪኩና ባህላዊ እሴቶቹን ማጥፋት ወይም ደግሞ ማዛባት በእኛ ብቻ አይደለም፣ በታሪክ ውስጥ ብዙ አምባገነን አገዛዞች እየተጠቀሙበት ያለው የተጠቀሙበትና ተጠቀሙበት ያለፉት ስልት ነው። ስለዚህ እነዚህ ነገሮች እንዴት ነው የምንጠብቃቸው? አማራው እንዴት ነው ባህሉን፣ ወጉን፣ ልማዱን፣ ትውፊቱን፣ ሃይማኖቱን፣ ክብሩን፣ ማዕረጉ የሚጠብቀው የሚሉ ነገሮች ላይ ፎከስ ማድረግ እፈልጋለሁ። ለምሳሌ የቃል ታሪክን እውነተኛ ሰነዶችን በስፋት በመመዝገብና በማሰራጨት አብዛኛውን ጊዜ አለቃ ገብረሃና አሉት የከሌ አሉት ተብሎ የሚባሉ ነገሮች አሉ። በአማራው ባህል ውስጥ የባህል ብረዛ ዋና ዓላማው ነባሩን ታሪክ እንዳልነበር አድርጎ አዲስ የተሰነዘረ ውሸት ትረካ በመተካት ያንን ደግሞ የወሎን፣ የጎጃምን፣ የሸዋን፣ የጎንደር ጥንታዊ ወጎች፣ ታሪኮች፣ የግጥም፣ የቅኔ፣ የኪነ ጥበብ ስራዎችን በመበረዝ ለቀጣዩ ትውልድ የህዝቡን ስለንቦና ሊጎዱ የሚችሉ የህዝቡን ስለንቦና ሊያሳቁ የሚችሉ ትውፊቶች መተካት ነው። ይህ ደግሞ አገዛዙ ዛሬ አይደለም ሀ ብሎ ወደ ስልጣን ማማ ከወጣበት ጊዜ ጀምሮ እያደረገ የነበረው ነገር ነው። ለምሳሌ በአሁኑ ሰዓት ከዛም በፊት አገዛዙ ወደ ስልጣን እንደመጣ የኦሮምኛ ሙዚቃ የሚዘፍኑ መዝፈን የሚችሉ ክሊፑን እስከ 5 ሚሊዮን ብር ድረስ ድጋፍ በማድረግ ስፖንሰር በማድረግ የኦሮሚያ ባህልና ልማት ኮሚሽን ሲያሰራቸው ነበር። ክሊፖችን አንጹ፣ ዘመናዊ ሙዚቃ ስሩ፣ በከተማው በባህሉ እንድትወደዱ ማህበረሰቡ እንዲገባ አድርጎ ማለት። ስለዚህ እንደዚህ አይነት ነገሮችን ከወዲሁ ቀድሞ መከላከል ይቻላል ወይ ደግሞ መከላከል አለብን ማለት ነው። በሁለተኛነት የቤት ውስጥና የማህበረሰብ አቀፍ ትምህርቶችን፣ ስልጠናዎችን ህዝቡ መስጠት አለበት። ይፋዊ የትምህርት ስርዓት ወይም የመንግስት መገናኛ ብዙሀን እንደምታዩት በቲክቶኩም በትልልቅ መገናኛ ብዙሀንም
ለማንቋሸሽ ህዝባችንን እንዳልተማረ ኋላ ቀር አድርጎ ለማሳየት የሚጠቀሙበትን ፕሮፓጋንዳዎች በመስበር አማራጭ የትምህርት መድረኮችን መፍጠር ያስፈልጋል። ይህን የዛሬውን ጨምሮ ማለት ነው። ስለዚህ ቤተሰብ፣ የሀገር ሽማግሌዎች፣ ምሁራን ለወጣቱ ለህፃናት ስለ ማህበረሰቡ ጥንታዊ የልዕቀት የጀግንነት ከፍ ብሎ የመብረስ ስለንቦና የስልጣኔ ምንጭነት እሴቶችን ማስተማር መስበክ ፕሮግራም ተይዞ መሄድ አለበት ማለት ነው። ይህ እየተዋጋን ያለነው በጦርነት ወይ ደግሞ በጥይት ብቻ አይደለም፣ የባህል ውጊያም ነው። አንድ ማህበረሰብ ስለንቦናውን ለመስበር ጀግነቱን ለመስበር በጦር ለማሸነፍ ባህሉን ቅስሙን መስበር አለበት አገዛዙ። ያን ነው እያደረገ ያለው። ሁለተኛው ባህላዊ ተቋማትን ሃይማኖት ተቋማትን መጠበቅ ማጠናከር ነው። ሃይማኖት ተቋማትን ባህላዊ ስነስርዓቶችን የማህበረሰቡን ትላልቅ የክብርና የጥንካሬ ምንጮች ናቸው። ባህሉ፣ ሃይማኖቱ፣ ወጉ፣ ልማዱ፣ ትውፊቱ ማለት ነው። ስለዚህ የአገዛዙ የፖለቲካ እጅ በእነዚህ ተቋማት ውስጥ እጁን በማስገባት እሴቶቹ እንዲረክሱ፣ መሪዎቹ እንዲከፋፈሉ አማራው ተቋማቱ በንቃት ሊጠብቅ ይገባል። ሃይማኖት በዓላትን፣ የባህል አደባባዮችን፣ ታሪካዊ ቦታችን የማንነት መገለጫ የሆነው ሁሉ ሊጠብቅ ሊንከባከብ ይገባል ማለት ነው። ሌሎቹ ጎጂ ልማዶችን መለየትና አዎንታዊ እሴቶችን ደግሞ ማጎልበት ያስፈልጋል። ዛሬ ልጅ ሰራቸው የተባለው ሌሎችም እየሰሩት ያሉት ጎጂ ናቸው ተብሎ በማህበረሰቡ የተፈረጁ እውነተኛ ያልሆኑ እነዚህን ታሪኮችን መለየትና አዎንታዊ እሴቶችን እንደዚህ አውጥቶ ለማህበረሰቡ ለህዝቡ ማሳወቅ ይገባል። ወራሪ ወይም ጨቋኝ የሚባሉ ኃይሎች ማህበረሰብን ለማዳከም ሆን ብለው ጎጂ ባህሎችን፣ እርስ በርስ የሚያጋጩ አጉል ልማዶችን ያበረታታሉ። ከፍተኛ በጀት በመበጀት ማህበረሰቡ ራሱን በራሱ እየገመገመ ታሪካዊ አንድነቱን፣ አብሮነቱን፣ የጀግነት እሴቱን በማጉላትም የተጫነበትን እነዚህ እኩይና መጥፎ ልማዶች ራሱ ነቅቶ ሊያጠፋቸው